የለም በቃ ጠይቂ እና ተወራይሽ እስከጨርሱ ሰላም እንዴት ናችሁ? እኔ ነው ፋሚሊዎች። ዛሬ ደግሞ ሄቨን ይዤላችሁ መጥቻለሁ። እዚህ ጋር ብዙ ቅጣቶች አሉ ማለት ብርቱካኑ ቅጣት አይደለም፣ ግን እነዚህ እዚህ ጋር ጥሬ ድንች አለ፣ ማር አለ። ማር እኔ እወዳለሁ፣ እኔ አልቀጣም፣ እሷ ግን አትወድም። ዱቄት አለ፣ እዚህ ጋር በርበሬ አለ። ያው ድንቹን መብላት ነው፣ በርበሬውንም ደግሞ በማንኪያ መብላት ነው። ዱቄቱን ደግሞ ፊታችንን ማስነካት ነው። ለምንድን ነው ይሄ የሚሆነው? እዚህ ውስጥ ብዙ ጥያቄዎች አሉ። እነዚህን በጣያነሳ እንጠያየቃለን። ጥያቄውን መመለስ የሚፈልግ ሰው ቅጣቱን መርጦ ይቀጣል ማለት ነው። እሺ ሲጀመር ማን መልሰው ጥያቄ አለው? አንቺ ቀጣ። እንዴት ናችሁ የኪያ ቤተሰቦች? እንዴት ከረማችሁ? ከውጭም ሀገር ከሀገር ውስጥም ያላችሁ ውድ ተመልካቾቿ የምትወዷት የምትወዳችሁ እንዴት ናችሁ? እኛ በጣም ደህና ነን። ብዙ ጥያቄዎች ይዘን መጥተናል ወደ እናንተ። እስቲ ወረቀቱን ስንከፍተው ነው የምናየው ያለውን ነገር። ላለመቀጣት እንሞክራለን፣ በቻልነው አቅም ላለመቀጣት እንሞክራለን። ጥያቄውም እንደማይከብድ ተስፋ አደርጋለሁ። እንግዲህ ከምን ይጀምራል? ሮክ ፔፐር ሲዘር አጠብቂ ቶሎ ሮክ ፔፐር ሲዘር በሶስት ነው እንዴ? አንተ ፈሪሄን ፔፐር ሲዘር ሲጀመር በሶስት አሁን በሶስት አንዳንድ ሁለት አጠብቂኝ ማመን አጠብቅሽ ሁለት ተጠያቂያት እዚህ ጋር ዱቄት አለ፣ በርበሬ አለ፣ ማር አትቀጣም። እሷ ሲጀምር ይመቻታል መሰለኝ እና ድንች አለ። እዚህ ጋር ብርቱካን አለ። ብርቱካን ቅጣት አይሆንም። የፈለጋችሁትን መርጠን እንቀጣታለን። እሺ እኔ ማነሳ እንጠይቃታለን ጋይስ በኢየሱስ እሺ አለመመለስ አይቻልም እንዴ? ለምን የማይቻለው? አለመመለስ ይችላል። ካልመለስኩኝ እቀጣለሁ። አዎ እንደሱ ትችያለሽ፣ ግን ያለም አለና ማለት አይቻልም። ኦኬ እሺ ማብራራት አለብኝ። አዎ ግዴታ ነው። ፍቅር በስንት ዓመት ጀመርሽ? ለመጀመሪያ ጊዜ ፍቅር የያዘሽ መቼ ነው? እንዴት? አይቻልም። ይሄማ አይቻልም። ለምን አይቻልም? ነው ይሄ እኮ የህይወታችን አንድ አካል ነው። ስለዚህ ግዴታ መመለስ አለብሽ። ለምንድን ነው የምመልሰው? አላውቅም። ግዴታ መመለስ አለብሽ። ማነው ጥያቄ ያመጣ? ምን ልቀጣ? ምንም መቀጣት አይቻልም። ይሄም እኮ የመናገር ግዴታ አለብሽ። ለምንድን ነው ግዴታ ነው? የሴትዮ ጨዋታ ሀጋልታ ፍርሽ ገና በመጀመሪያው ጨዋታ ጋይስ ቅጣቱን እሷ ነች ያዘጋጀችውና ለመቀጣት ግን ደግሞ አለች። ምንም እንትን የሚለኝ ነገር አሁን እኔ በርበሬ ልበላ። እሺ የማመልሽበትን ምክንያት አንድ ምክንያት ንገሪኝ። መመለስ ስለማንፈልግ ፕራይቬት የሆነ ነገር ነው። እሺ ትሽኮረማል። እንግዲህ መልሱን አውቀነዋል። ምንድን ነው ስለሞት እዚህ ጋር በስንት ዓመት ጀምርሽ? በስንት ዓመት ይሻለሽ? እኔ ጀምርሽ እንድትቀጪ ነው የምፈልገው። መብቴ ነው። የፈለኩት ነው የምቀጣው። ሴትዮ የፈለኩትን ነው የምቀጣሽ። በባሪታ ያለ እንደ ቅድም ያልኩት እሺ ነው እንዴ? እሺ በቃ ማር ግን አይቻልም። ላንቺ ማር አይቻልም። እኔ ምክንያቱም ማር አሁን ለሷ የተቀመጠ ገና ከመጀመሪያው ለዛም ቀላል ጥያቄ ያልጠይቅም ትላለች። መጀመሪያው አንቺ መልሽ አንቺ መልሽ እኔ ሁለት እቀጣለሁ። ብጠይቅ ሲጀመር መልስ ነው። እሺ አንቺ መልሽ እኔ ሁለት እቀጣለሁ። እኔ ማለት ተጠይቅኩማ። ብጠይቅ ግን እንዴት እንደማብራራ አሳይሽ ነበር። ጌታ ሆይ ግን አንተ ቸር አምላክ ነው። ጊዜ
ጨምርበት። እኔ ላፎፍር ነው ማለት እኮ ነው። ይሄ ማፎፍር ነው። ይሄ ወደ ቤት ስለቆልስ ባለ እኮ ነው። እንዴ በቃ አታፍጥጪብኝ፣ ተቀጪ። ወደ ጥያቄያችን ነው። እዚህ ጋር እኛ ፋንታለን። ድንቹን ብበለው ግን ምን ያደርገኛል? ምንም አያደርግሽ። ሲጀመር ቬጂቴብል በጣም አሪፍ ነው። ድንች አንቺ ማርያም ተሻለኝ ይቀር ምን ያደርገኛል ማለት ምን ማለት ነው? እሺ በርበሬ ተቆሬ ነው የሚያሳየው። ዋው የነችም ስምበር ጥሬ ድንች በርበሬ እስከዚህ ስታስጠላ ግን ምንም አያደርግም። ይሄ እኮ እንትን ጠለቅልሽ አንድ ድገሚና በቃሽ ማለት ነው። ይሄ ሌላ ትቀጭልሽ መስሎሽ ነው። ፊትሽን ወደዛ ሳይ እንቀጥላለን። እንደነዚህ አይነት ቆንጆ ጥያቄዎች አሉ። ሌሎቹ ደግሞ ከዚህ በጣም በቃ ጸዴ ጥያቄ ነው ያለው። መጀመሪያ የሌለው ማለት ነው። ዳረማኝ ብዬ ወጥኩት ነው አመመኝ። መቤቴን ይሄንን አመመኝ። ገባ ታዲያ ነው እቺ ምን ማለት ነው ማለት ነው? እሺ አሁን ተራው የሄቨን ነው። አይ የተጠየቀው ወረበስ ትድሩ አክሲያም ሄደና ምንድነው? እኔ አብልተኝ ፈጣሪ ይወደኛል። አንቺ ታላሻለሽ እሺ አልመለልኩ አይ እድል አለኝ። ብዙ ጊዜ ብዙ ሰዎች ይላሉ ሁሉ ጊዜ አንድ ምግብ ብቻ መመገብ አለብሽ ብትባይ ምን ትመጫለሽ? እሺ አንድ ምግብ እንትኑ የሆነ ይሄ ሶሱ ይቀየርልኝ እንጂ አንድ ምግብ በቃ ሩዝ በተለያየ በቃ ሩዝ በሰላጣ፣ ሩዝ በቲማቲም፣ ሩዝ በዶሮ፣ ሩዝ በስጋ ምናምን ሩዝ ብበላ ደስ ይለኛል። ሪል ላይፍ ግን ወጪውን ከቻላችሁ ጋብዙኝ ነው። አዎ ጋብዙኝ እና ሩዝ ብበላ ደስ ይለኛል። ሩዝ ብቻ አዎ ብዙ ጊዜ አስቸጋሪ ስራ ላይ ነገራችሁ ላይ ሩዝ ሁሌ ጸባችን ይሄ ነው። ማርያምን ሩዝ ነው ጠዋት ማታ የምትበላው እና መከሩልኝ በጎን የምታቋት በጎን ወደኛ መታመም የለብንም እንዴ። ሩዝ የሰሙነው እንዴ? ሩዝ የሰው ልጅ ሩዝ በልቶ ይውላል። ሲጀመር እንዴት ይጠግባል? በጣም ነው የሚያጠግበው። እግዚአብሔርን እኔ ሩዝ በጣም ነው የሚያጠግበው። ባይዛው እሷ ብቻ አይደለችም የኔ አባትም ይላል። ግን እንጃ ሩዝ በጣም ነው የሚያጠግበው። ጌታ ሲጀመር ሩዝ ተበልቶ ሊዋልም አይቻልም። እሷ እኮ ሁሌ እኮ ነው እግዚአብሔርን የሆነ ቀረጻ ሲስተም እና ጀኔሬሽን ቀርጽ ማለት ነው። ጠዋት ትመጣና ቁርስ ሩዝ፣ እኔ ከሷ በላይ ሩዝ፣ ምሳ ሩዝ እግዚአብሔርን ከዛ ለማነሳት አብረታል በደንብ። እዛ ቤት ደግሞ በሰላጣ ነው በጣም ነው የሚጣፍጠው። በጣም ወደ ቀጣይ ጥያቄ በህይወትሽ ውስጥ በጣም አስፈላጊ የሚባሉ ከቤተሰብና ከጓደኞችሽ ውጪ ጥቀሺ እነማን ናቸው? ጓደኛና ቤተሰቦችሽን መጥቀሳችሁ ምክንያቱም ይታወቃል ማለት ከነሱ ውጪ ነው። አዎ ከነሱ ውጪ በጣም አስፈላጊ የሚባሉ ከቤተሰብና ከጓደኛ ውጪ ምንም ሰው የለም ህይወት ውስጥ የለም። ከየት ይመጣል እንዴ? እና ጥያቄ ነው የሚለው ማለት
ከሌለ እንዴት እንደዚህ አይነት ጥያቄ ይወጣል? በህይወትሽ ውስጥ በጣም አስፈላጊ የሚባሉ ከቤተሰቦችሽ አስፈላጊ ሳይሆን የማትረሻቸው ሰዎች። ምክንያቱም አስፈላጊ የሚባለው አሁን ለምሳሌ እኔንም የምጠይቂኝ ቤተሰቦች ምናምን ልልሽ ይችላሉ። ደግሞ በዛ ነው አስፈላጊም ደግሞ ሲጀምር ቤተሰብና ጓደኛሽ ነው። ቤተሰብ አብሮሽ ዙሪያሽ ላይ ያለ ሰው ነው። አይ ቲንክ ይሄ ፍቅረኛ ደግሞ በሌላ አጋጣሚ ያገኘሽው የለም ይሄ አጋጣሚ ያውቀሽው ግን በህይወትሽ ውስጥ ትልቅ ቦታ ያለው ሰው ምናምን ሲጀመር ያን ያህል እንትን የምለው ሰው የለም። ያገኘሁትም ሰው የለም። ስለዚህ ብዙ ሰው አላስተዋወቀኝም ህይወት። ስለዚህ የለም። ስለዚህ ላንቺ አስፈላጊ የሚባሉት ቤተሰቦችሽ ናቸው? አዎ ቤተሰቦቼ፣ ጓደኞቼ፣ በቃ በዙሪያ ያሉ ሰዎች ናቸው። እነሱ ደግሞ ቤተሰቦቼ ማለት ነው። እሺ ከቤተሰቦችሽ በጣም አስፈላጊ የምትይው ረጅም ከጓደኞችሽና ከቤተሰቤ አባቴ ሰምታችኋል። እሺ ቀጣይ ወይ መድኃኒዓለም የሚያስቀጣት ነው ጠያቂ። እኔ ሲጀመር መልሳለሁ። ሲጀመር ከእናንተ የሚደበቅ ምንም አይነት የለኝም። ሰው እናገራለሁ። እሰይ አሁን ተናግራቸው። አሁን እስኪ ምን እንደምትደብቂያቸው እንደማትደብቂያቸው ይሄ ወሬ ማለት ነው። በነገራችን ላይ ብትዋሻችሁ እንኳን እኔ እውነቱን ስለማውቅ እውነቱን አታጠርጠዋለሁ ማለት ነው። አፍላፍቅር በስንት ብር ጀመርሽ? አሁንስ በስንት ይከፈልሽ? እግዚአብሔር ይባርክህ። ጥያቄ ነው ያወጣው ይሄ ጥያቄ ሲጀመር ማለት ነው። እመልሰዋለሁ ግን በቀጥታ መልሰዋል አይቻልም። በቀጥታ እንቻለን። አዎ ትክክለኛ ነው። ህይወቴን የማያስማማልኝ ጉዳይ ይሄ ነው። እንዴት ቀጣለ በስነ ስርዓት ሞልተሻት ሄደ። ቅድም ነው ስትይኝ እንደነበር እንደሱ እኮ አይደለም የምትቀባው። እንደሱ እኮ አይደለም። እንዲህ እኮ ነው ነው እና ማርክ ከመበላ ብሮት ነው አልኩ እንዴ። እሺ እንደዚህ ዘርዘር ስታረጊያለሽ በቃ እሺ ዞር እንዳታወሪሽ እስከጨርሰ ማርያምን ጌታን ግን ብናገርስ ያምናል እንዴ? የሴት ልጅ ደግሞ ዛይ ነገርና እሱን አስቤ ማለት ወግ ባህላችንን ለመጠበቅ ነው እንጂ ምንም ማለት አይደለም ብናገር። አሁን ደግሞ እንደገና ሰው ተወጣጣ ዝም በል ትጠይቂያለሽ እኮ አፍላ ፍቅር ከሚሰሩ ወንድ ተዋናዮች ፍቅረኛ ለማድረግ ግዴታ አንድ ወንድ ምረጭ ብትባይ ማንን ትመርጫለሽ? ለምን? ለፍቅር ብቁ አይደላችሁም ያለሽ ነው። ለፍቅር ብቁ አይደሉም ልጆች ናቸው እያለ አዎ፣ በመጀመሪያ ልጆች ናቸው። ወይኔ እኔ አላውቅም እንደዛ ብቻ ሳይሆን እንዴ በመጀመሪያ ደረጃ እኔ ልጅ እንደሆኑ እኮ ይሻላል። የሆነ በጣም
ነው እንደዛ አይደለም እንዴ በጣም ልጅም ሲሆን ጥሩ አይደለም እና ደግሞ ከስራ ባልደረባሽ ጋር እንደዚህ አይነት ግንኙነት መጀመር ጥሩ ነው እያላሰበ ሲቀጥል ደግሞ እዛ ውስጥ ያሉ ልጆች ተቀር ወንድሞች ናቸው ገባሽ በምንም ታምር ቆይ በእናት ነው ባባል ነው ወንድሞች ይሁን ነው አይደለም አንቺ አንድ ቦታ ከአንድ አመት በላይ ከአንድ ሰው ጉዴ ፈላ እሺ አንድ ቦታ አንድ ስራ ቦታ ላይ ከአንድ አመት በላይ ከነዛ ሰዎች ጋር ከሰራሽ ጓደኞች ወንድም ነው ተኝ በቃ ወንድም ነው ምን አንቺ እዛ ውስጥ ያሰብሽው ሰው አይደል ብትጠይቅ ነብሽ ነበር ግን ለማንኛውም ማለት አለ ማለት ነው ብትጠይቅ ነብሽ ነበር ችግር የለውም አይ እኔ እንኳን ስለሌለው ቢኖርማ ነግራችሁ ነበር ግን ወንድሞችሽ አይደሉም ለማለት ነው የእናት አባቴ ልጆችማ አይደሉም እኮ ግን ደግሞ እነሱ አሁን ነገራችን ላይ መወለድ ቋንቋ ነው ያለውን ነገር አቁም በዛ ላይ ደግሞ እንዴት ነው ማለት ነው ወንድና ሴት እንደውም ብዙ አመት አንድ ላይ ስትሆኚ እንደዚህ አይነት ነገር የመፈጠር ቻንሱ ሰፊ ነው ብዬ ነው ማስበው ለምን የተፈጥሮ ህግ የሚባል ነገር አለ ኦኬ እንደዛ የሚባል ነገር ሊኖር ይችላል ማለት ግን ብዙ ምን አለ በአመት ውስጥ አሁን እኔ ከነሱ ጋር ልገናኝ የምችለው በሳምንት 2 ቀን ወይ ደግሞ 1 ቀን ደግሞ ግፋ ቢል ደግሞ ላልገናኝም ይችላል ቀባጣ ባለኝ ሰዓት ነው ከነዛ ሰዎች እኔ አሁን ማለት ነው በነገራችን ላይ አንድ ማታውቁትን ነገር ልንገራችሁ ጄሪ አሁን እኔ አፍላ ፍቅር ስገባ ጓደኛ ነበረች ከዛ ስቶሪያችን ግን በቃ የሆነ በጣም አታች እንድንሆን አድርጎናል ማለት የፈጠረው ነገር አለ እኛ ላይ እና እኔ አሁን በቃ የሆነ ሳቃት ሰው ስታውቁ ምናምን ከሊያው ፐርሰናል ብታያት ልጅቷ በፍጹም አትወዷት ማለት የሆነ ሰው ከላይ አይተን ጅጅ እናድርግ ከተባለ ጄሪ የምትወደድ ካራክተርም አይደለችም ጭራሽ ያላትም ነገር ምናምን ካራክተሯ እና በፍጹም አትወዷት ግን ስቀርቧት ያለውን ነገር ምናምን ስታውቁ በጣም እና እንደዚህ ሆን ነው እና አሁን ለምሳሌ እኔና አንቺ እንኳን ከስራ ውጪ ብንገናኝ እዛም በደንብ አንገናኝም ምናምን ነበር አሁን ግን ከስራ ሰዓት ውጪ ምናምን እየተደዋወልን እንገናኛለን ቤቷ እመጣለሁ ምናምን አሁን አንቺ ያሁን በጣም ረጅም የምትገቢው እዛ ውስጥ ሌላ ወንድ ልታስቢ ትችያለሽ ስሩ ፕሮሰስ ነው ሁሉም ነገር የሚሆነው ነው የለም በቃ ጠይቂ አይ እኔማ እያስረዳሁሽ የለም እሺ የለም እሺ ካለም እኮ ችግር የለውም ግን እኔ ቢኖር ለፋሚሊዎቼ ምንም የምደብቃቸው ነገር የለም ማለት እኮ አንቺንማ እያልሽ እኮ ገና ከመጀመሪያ ጥያቄ እንዴ የመጀመሪያው እኮ ቅጣት አይደለም ገባሽ አሁን እዚህ ጋር ለማስረዳት ብሞክር አሪፍ ነገር አይደለም አሁን ይሄ በቃ ድፍንፍን ብሎ መቅረት ያለበት ጥያቄ ነው ኦኬ በቃ ቢኖርም ባይኖርም ሰው ማወቅ ያለበት ነገር አይደለም ኦኬ ባሽ ለዛ ነው የተቀጣሁት እንጂ አሁን እኔ አሁን ለነሱ እንደብቃቸው ነገር ነው የለም ጌታ ሆይ ቀላል አድርግልኝ እንጂ ወደ አክቲንግ እንዴት ገባሽ ወደ አክቲንግ እንዴት ገባ ወደ አክቲንግ የገባሁት በጣም ኢንተረስቱ ነበረኝ አክቲንግ የገባሁት በመጥፎ አጋጣሚ ነው እሱን አልናገርም ግን ለምንድን ነው የምትናገሪው ተናገሪ እንዴት ገባሽ ነው ተባልኩ እኮ የገባሁበትን አልናገርም ኦኬ ኢንተረስቱ ነበረኝ በጣም ምናምንና ከ9ኛ ክፍል በኋላ ፋዘር ቤት የሚባል ትምህርት ቤት ነበረ ፒያሳ ከጓደኛዬ ወስደኝ እንደው ነበርና በቃ የሆነ እኛ ትምህርት ቤት ውስጥ ባይዘው ማለት ነው እንትንን መራ ነበር ፕሮግራም መሪ ነበር ማለት ትንሽ ፕሮግራሞች ምናምን ስንመራ ምናምን ሚኒ ሚዲያ ላይ ምናምን ነገር ከዛ ሆቴል ምናምን ይወስዱ ነበር ምናምንና እዛ የትምህርት ቤታችን ኃላፊዎች ከዛ እንደሱ እያልን የሆነ ኢንተረስቱ አለን በጣም እንሞክራለን ምናምን ነገር ከዛ ፋዘር ቤት ሄድን 9ኛ ክፍል ላይ ከዛ እያልን ምናምን ነገር ከዛ በቃ እኔ አሁን ማለት ነው ከአንድ ምናምን የሆነ በቃ ጎበዝ መባል ተማሪ ነበርኩኝ በትምህርት ቤት ከዛ ግን አክቲንግ ከገባው በኋላ በቃ ተውኩት ማለት ሙሉ ነገሩን ተውኩት ምናምን አባቴ ደግሞ ለትምህርት ያለው ነገር በጣም ምንድን ነው ይባላል ትልቅ ቦታ ነው ያለው ጌታን በጣም ትልቅ ቦታ ነው ያለው ምናምን ነገርና እሱን እንትና አልፌ ነው እዚህ የደረስኩት ከዛ ግን እንዴት ገባው በቃ እንደሱ እየተባለ ምናምን ፋዘር ቤት መድረክ መራን ምናምን
ከዛ ቲክቶክ ጀመርኩኝ ምናምን። ከዛ ግን ስቲል ፎከስ እንዳደረግ የሚፈልገው ትምህርቴ ላይ ነው። አባቴ ተጽዕኖ ያሳድርብኝ ነበር እና ከዛ ጭራሽ እንደዚህ ምናምን ሆናለሁ ብዬ አንድ ቀን ማስቤ አላውቅም። ግን በጣም ፍላጎቱ ነበረኝ። ግጥም ምናምን ገጥም ነበር ምናምንና በትንሽ እያለሁ በጣም ይወዱት ነበር። ቤት አነብላችኋለሁ ምናምን እና አንድ መጥፎ አጋጣሚ ያጋጠመኝ አክቲንግ ውስጥ ገባ። አክቲንግ ላይ ለረዳችሁኝ ሰዎች በሙሉ በጣም ከልብ አመሰግናለሁ ማለት ፈልጋለሁ። እና ትጠይቀች ጌታ መልሻለሁ። እኔ አሁን እኮ መጥፎ አጋጣሚ ይባላል እራሱ እኮ ማንም እኮ አያውቅም እኮ። ታዲያ ለምን ያንናችሁ ነው እኮ? እኔማ እንትን ነው አንዳንዴ እውነትን መደበቅ ትንሽ ከባድ ነው። ጄሪ አሁን ይሄን ተመልሷለች። ለአንቺ ዘናጭ የምትይው ተዋናይት ማናት? ዘናጭ የምትያት ሰላም ተስፋዬ መቻ አለባበሷ ነው ሰላም ተስፋዬ ማለት በጣም ነው የምወዳት እኮ በቃ ዘናጭ ናት ለኔ። ግን ስለምትወጃት እንዳይሆን ዘናጭ ያልሻት ዘናጭ ናት። አዎ እንዴ ምንም ነገር ለብሳ የማያስጠላባት አክተር እሷ ናት። ማራዊቱ ወደዛ ተጠቀለች። ግን ሰላም ተስፋዬ ለምን ማለት በጣም እኔ ሰላም ተስፋዬ ደስ ትለኛለች። ግን ማለት ነው ካልሽ አይቀር ደግሞ ከሰላም ተስፋዬ ማራዊት ትለብሳለች ማለት ፋሽኖቹ ምናምን በደንብ እናይባታለን እና ትለብሳለች ማራዊት ከኔ ሰላም የሚያህላት የለም ውስጥ እሺ ቀላል ነው በርበሬ እንዴ ከአድናቂዎች የተሰጠሽ ለየት ያለ ጥያቄ። እኔ እኮ ሀሳብ እዚህ ጋር እንዳይወድቅ ነው ወደዛው ገፈያ ነው እንዴ? እኔ ደግሞ በቃ ስላልተመቸሽ ከአድናቂዎቼ ለየት ያለ ኮሜንት ኮሜንት አስተያየትን በቃ እንደዚህ በያድናቆት ወይ ደግሞ ስራሽን ይሉት በቃ የሆነ ጭንቅላቴ በጣም ብዙ ኖቲፊኬሽን ነው በቀን ውስጥ ማስተናግደው። በዚህ አጋጣሚ ጌታን የምልህ እግዚአብሔርን እና ለየት ያለ ምናምን በቃ እና አጋጣሚ ታየ አልገባም። ሲጀመር ኖቲፊኬሽን አውቀዋለሁ ገና ሳልገባ ያለውን ነገር እና ገብቼ ያየሁት መልስ ካልሰጠሽኝ እሞታለሁ ነው ያለኝ። ጌታን ያ ሰውዬ በህይወት አለ እኔ አላውቅም ካለ ግን ኮሜንት ላይ ያለው በለኝ። በጣም ነው የምወድሽ ሄቨን ምናምን በቃ ፍቅር ላይ ነው የሚያውቀኝ። ከዛ ግን በዚህ ቀናቶች ውስጥ መልስ ካልሰጠሽኝ እሞታለሁ ምናምን ነገር ያለ ብሎ አይ ምንም አላልኩትም። በቃ መመለስን ፈራው። ከዛ ደግሞ ተጨነኩኝ ምናምን ሰው እንዴት ነው እሞታለሁ ምናምን ጌታን የምልኝ እና በጣም ተጨንቄ ነበር እና እሱን አጋጣሚ ደረሰ። እሺ ሌላስ ኖርማል እንዴ ካፍላፍከው ውጭ ኮሜንት ባልሽ ቲክቶክ ላይ ሊሆን ይችላል። ብዙ ጊዜ አሁን ቲክቶክ ላይ ማለት ነው እንትን ነው ማለት ተመሳሳይ ነገር ነው ኖቲፊኬሽን ምናምን ስለሆነ ሪኩዌስቶች ይኖራሉ በጣም ብዙ። ግን ደግሞ አንድ ቢገርመኝ መንገድ ላይ አለቅም ያለኝ ልጅ ነበር። ምን በቃ ልክም ሰላም በይ ስልክሽን ስጪኝ ምናምን ከመስጠሽ አልሰጠሁትም። ከዛ በቃ አሳልፈኝ። እኔ ሲጀምር ፐርሰናሊ በጣም ፈሪ ነኝ ማለት እፈራለሁ። ሲጀምር እንደዚህ አይነት ነገር እኔ በጣም ነው ፈራው ማለት ጀመረ እና በቃ አሳልፈኝ ብለው ምንም በቃ ሊሰማኝ በግድ ነው እያመለጥኩትና እሱን አጋጣሚ አለስ እስካሁን ግን መጥፎ ያስተናገርሽ መጥፎ ኮሜንት የለም? መጥፎ ኮሜንት እውነት ለመናገር መጥፎ ኮሜንት ትዝ አይለኝም። ግን አሁን በዚህች 2 ቀን ውስጥ ምናምን የአርሰናል ደጋፊ ሆኛለሁ ጋይስ። በነገራችን ላይ በጣም ነገራችሁ ከሃዲ የትኛው መንገድ ላይ ያገኛት ሰውዬ እንደሆነ አላውቅም።
ማሊያ ገዝቶ እንደሰጣት በማሊያ ያታለባት እቺ ነፃለች። አይ የምር በቃ አስቤበት ምናምን የወሰንኩት ጉዳይ ነው። እሱን ጊዜ ይፈታል። ማሊያ ያታለባት የዩናይትድ ማሊያ የሚሰጣጣ ነገራችሁ ቅዳሜ ዕለት ነው ሁለት ማለት ነው ቪዲዮ ለመስራት ብላ የዩናይትድ ቲሸርት ማሊያ ጠይቀች። የሚሰጣጣ በቃ ሁሉም ይኖራል ማለት ሰጡ ይሰጣጣ ማለት ከዛ አንዱ ከተታተነ መሰለኝ ኬታ አግኝቷት እንደሆነ አላውቅም። ይኸው ሰኞ ዕለት ተሰጣት። ከዛም በማሊያ በውሸት ላይ የተመሰረተ ነው። ካደች አይ ክጃችሁ ምንም አይደለም፣ ግን ሁልጊዜ ማንቸስተር ደጋፊዎች ዘመበይ በለተጽኖ በቃ ለምንድን ነው የራሳችሁን ክለብ ማደግኩት? አዎ አርሰናሎች ዩናይትድ ላይ ቆጥሩ ነው አይቆጥሩም። በቃ እንደዚህ እራሳቸው ላይ ነው ፎከስ የሚያደርጉት። አርሰናሎችን ካያችሁ ይታን የምሬን የራሳቸው ጨዋታ ቀን በቃ ድባቡ ይለያል። ድባባቸው ምናምን በቃ ደስ ይላል። ከዛ ያ ነገራቸው በጣም አልተመቸኝም። ወደ አርሰናል መጥቻለሁ እና ከሃዲ ምናምን ብሎኛል። መጥፎ ኮሜንት ከተባለ እኔ ግን ስቄበት ምናምን አልፌዋለሁ እና እሱ እሺ ጠይቅሽ ጠይቂ። እኔ ግን አውቃለሁ በማሊያ እንዳታለሉ። ኧረ በስመ አብ እኔ ማሊያ በማሊያ ነው ያታለሉት እውነት። እሺ እስካሁን ከሰራሻቸው ስራዎች ባልሰራሁት የምትይው ስራዎችን ጥቀሺ። አለመመለስ አይቻልም የተጻፈው እና ታዲያ ባልሰራሁት የሚለው ስራ ከሌለስ አለመመለስ አይቻልም እኮ። ባልሰራሁት የሚለው ስራ የለም ማለት እኔ መጀመሪያ ስራ ስቀበል በስነ ስርዓት አንብቤ ይሄ ስራ እንትን የኛ ስራ ታውቂዋለሽ የሚቆይ ስራ ነው ገባሽ? ይሁን አሁን ታይቶ አሁን የሚጠፋ ነገር አይ ነው። ግን አሁን ለምሳሌ ስክሪፕቱ አሪፍ ሆኖ ምናምን ነገር ሜቢ ቀረጻው ሊበላሽ ይችላል ምናምን ነው ስክሪን ላይ ወጥቶ ስታዩ በእንደዚህ አይነት ኬዝ ምን አለ በቀረበ ምናምን ብለሽ ሰራ የለም። ሁሉንም አስቤበት ነው የምሰራው እንጂ ምንም የለም። ከራሴ ጋር ተነጋግሬ አስቤ ስክሪፕቱ ታሪኩ ወዴት ነው የሚሄደው። አንዳንዴ እንደውም እኔ ከእድሜ ጋር የማይመጣጠኑ ስክሪፕቶች ይሰጡኛል ብዙ ጊዜ እና በሰላት አለው ገባሽ? ካራክተሩ ስስለው ይህን የምትመጣው ካራክተር የተለያየች ሆኖች ራሱ አልሰራም ምናምን እንኳን አይደለም ጭራሽ የምንጽፈትበት ስራ ማለት ነው። እና አስቤ የምሰራው ምንም የለም። በጣም ከሰራሻቸው ስራዎች ይህንን አንደኛ ነው ማድረግ የአዳም ነው በጣም ተወጪው እኔ ለምን እሺ ኩንሽ የአዳም የመጀመሪያ ስራ ነው የመጀመሪያ እና እንዴት ነው በካራክተሩን ታውቃታለሽ። በጣም ክፉ ናት ሊዲያ፣ በጣም መሰሪ እና እንዴት ነው ዳይሬክተርን ስታስረዳኝ ምን አለች መሰለሽ መጀመሪያ ከዚህ በፊት የሰራሽው መጥፎ ካራክተር ሆነ የጀመርነው ስራ ነበር 3 ክፍል ተሰርቶ ያለቀ የቆመ እሷ ክፉ ናት፣ እቺ ግን እርኩሳዊ ክፋት ያለባት ካራክተር ናት አለች መጀመሪያ ስታስረዳኝ እና በቃ በስነ ስርዓት አምኜበት እርኩሳዊ ክፋት በቃ ይሁን ያቺ መንፈሳዊ ቅናት ምናምን ያለባት ካራክተር ናት። እቺ ግን እርኩሳዊ ናት። በቃ በጣም ውስጧ ምንም አይነት ጥሩ ነገር የሌላት ናት ተብዬ ተነግሮኝ በስነ ስርዓት አምኜበት የገባሁበት ስራ ነው እና የዋዳል ላይ በጣም ብዙ ነገር እግዚአብሔርን በጣም ብዙ ነገር ተምሬበታለሁ። እንደ መጀመሪያ ስራ ግን ማለት ነው እንደ እንትን ካየሻት የሆነ ክፉ ካራክተር ናት ምናምን የሆነ ሰው ጋር የሆነ የሚስብ ነገር የላትም ካራክተሯ ምናምንና እንዴት ማለት ምን ነው እንድትወጂው ያደረገሽ? በጣም ምን መስሎሽ የሆነ ስራ ላይ አልቃሻ ካራክተር እንዲሰጠኝ አልፈልግም። ለምን እንግዲህ አንድ አልቃሻ ወይ ደግሞ መስኪን ሴት ካራክተሯ የሚጎላው ከጀርባው ያለው ክፉ ሴት ነው፣ ክፉ ሰው ነው። ካራክተሯ በጣም እንዲጎላ የሚያደርጋት የምስኪን ነው። ምክንያቱም ዋናውን ሚና የሚጫወተው ክፉ ሰው ነው። ገባሻ? ያቺ ሴት ሰራችሁ ማሰራችሁ ከጀርባ በሚሰራው ተንኮል የተነሳ ትወደዳለች። ገባሽ አይደል? ስለዚህ ያንን ነገር ቀጥ አድርጎ የሚይዘው ክፉ ካራክተር እና ክፉ ካራክተር ፎከስ ያደረግሽው አክቲንጉ ይፈትነኛል አቅሜን አይበታለሁ ምናምን ብለሽ እሱ ላይ ነው በስመ እና ግን ለምን ደግሞ አሁን ለምሳሌ ጸጋን አፍላ ፍቅር ጸጋ የምትያት ከኦዲየንሶቿ ጋር ትንሽ መግባባት ማለት ሊትራሊ መግባባት ይከብዳታል ምናምን። እኔም እንደውም ጸጋ ነግሮሽ በደንብ ተቀብለዋታል። እኔ እኮ ማለት ነው
ላይፍ ገባሁ አይደለ የወደም እየሰራ ሰከንድ አልቆየም ወዲያው ሪፖርት ተደርጎ ወጣ። 1 አመት ከምናምን ለቲክቶክ ላይ ቆይቼ 50,000 ፎሎወሮች ነበር የነበረው። በዚህ ሁኔታ ውስጥ ነው የምትወዷት ካራክተሯን እያያችሁ ማለት ፐርሰናል ስራሽንም መስራታችሁ ጭራሽ ነው የምልሽ። ስወጣ ማክስ ኮፍያ አድርጌ ነው የምወጣው። አንዴ ተዚህ ላይ አረብሳ ላይ የሆነ እቃ ለማዛ ወጣ ከጓደኛዬ። ከዛ እንዴት ነው እንዴት ታክሲ ተራውን አልፈን ፊት ለፊት ላይ የሆነ እንትን ህንጻ አለ። እዛ ነው ሄደን እቃ መንገዛ ኮንዶሚኒየም አለ አረብሳ ያለው ኮንዶሚኒየም ጋር እቃ መንገዛ እዛ ነው የምንሄደው። እንዲህ እያለፍን እያለ አፍኖኝ ጉንፋን ይዞ ነበር። አፍኖኝ ማክሱን እንዲያውቁት ረዳቱ ሊገልኝ እመቤቴ አወቀሽ? ከአንዳንድ ማለት ነው አልገባችሁ። እመብርሃን እጄን ይዞ ምንም ያህል ድንጋይ አንስቶ ካለታት ያዙኝ ልቀቁኝ። ስንት በታይ ስንት ጭራሽ ደግሞ ለህይወት የሚያስፈራ ነገር ማለት ነው ምንድነው? ከዛም በኋላ የሆነ ሰው እየመጣ መሀል ላይ ገላግሎ ማክሲን እንዲያስወልቁኝ ማለት ነው። ምንድን ነው አልኳቸው። ከዛ ያሳየ እንዲ ያመሃል እንዲ ስራ እኮ ነው ይሄ ፊልም ነው ካራክተር ነው ልጅ እንደዛ አይደለች ምናምን ብሎ አስረድቶ ከዛ እንደዛም እያስረዳ ያሳየ ያረጋጋ ሂጅ በቃ ተብዬ ሄድ ስቲል አንደርስታንድ ማያረጉ በጣም ብዙ ሰው አለ። ከዛ አንዷ ሴትዮ እዚህ ነው ማለት ማዘር ሰራይ ትወደዋለች። ቤተሰብ ሰፖርት ያደርገኛል። ከዚህ በፊት ፋዘር አይቀበሉም ነበር ሰራይ። ከዛም በኋላ ግን በደንብ ተቀብሎት አሁን ላይ ጭራሽ ሰፖርት የሚያደርገኝ እሱ። ከዛ ምን ተፈጠረ? ደስ ይላታል ማለት ሰራ ምናምን ነገር እንዴት ነው መስራት ትፈልጋለች እሷ ፈልኝ እያሳካሽልኝ ነው ምናምን ምክረኝነት ናት። እና ቲክቶክ ኮሜንት ላይ አንዷ ሴትዮ የመኪና አደጋ ይድረስብሽ ብላ ኮሜንት አደረገች። ከዛ እሱን ኮሜንት ማዘር ታወለች ቀወጠች። ማርያምን ደውላ እንዳለሽ ተመቆቅ እንዳትሰሪ ስራው የቀረው ይቅር በቃ የሚጽፉልኝ ኮሜንት ቲክቶክ የመጀመሪያ የጀመርኩት አካባቢ ላይ ያሉትን ቪዲዮዎች ብታዩት ማለት ነው እየሄዳችሁ ኮሜንት አንድ ጥሩ ኮሜንት የለም አንድ ጥሩ ኮሜንት። ከዛን ደግሞ በዛውም ልክ ደግሞ ይሄ የሚረዳሽ ሰው አለ ካራክተር እንደሆነ በጣም ስለተወጣሻት ነው ጀግና ሰው እንደዚህ የሚጣላሽ አንቺ ስለተወሽ ነው ወይስ ስለተገኘሽ ነው ምናምን እያለ በዛውም ልክ የሚያበረታታኝ የሚያደንቀኝ ሰው አለ። ግን በጣም የሚበዛው ካራክተሩ የማይረዳው ሰው እና በቃ በየሄድኩበት ብዙ ነገር እኔም ህፃን እያለሁ እውነት ነበር የሚመስል እና ጭንቅላቴ እና ብዙ ጊዜ እንትን እንደ ምሳሌ የሚሰጡ ማለት እንደነበር ተቀበል ሰው ለሰው ላይ እንትና አስናገም ከቤተክርስቲያን ሲመለስ አስፓልት ላይ ደብድቦታል ምናምን አይነት ነገር እና መጨረሻ እንደሱ ነው ማርያም መጨረሻ እንደሱ ነው የሚሆነው ባልነበረ እግዚአብሔር የሚያሰጋ ነገር ከባድ ነው። እምልህ ከዛ በጣም ብዙ ነገር ሆነናል። እኔና እናቴን እንደሞክፍ ሆነን የምንሰራው እናቴ ሆነ የምትሰራው ካራክተር ማለት ነው። እሱ የደረሰው ደግሞ ከወራም ቤቴ ከእኔም የባሰ ነገር ነው። እሷ ደግሞ የምታስተናግደው እና በቃ ብቻ ግን እወዳታለሁ። በጣም ፈተናኛለች። እንደ መጀመሪያ ስራ እኔ ሰርቻለሁ ብዬ አስባለሁ። ሰው ዘንድ ደግሞ እንደዚህ አይነት ጥላቻ ምናምን ሳይ ደስ ይለኛል። ለምን በቃ ስለሰራሁት ነው ብዬ ነው የማስበው እና በጣም ነው ለሌላ ጊዜ እንግዲህ አንደርስታንድ አድርጎ ካራክተርና ያ ፐርሰናል ያው ጄሪ መታ ገለበለች ነው ደስ የሚለው እሱ ገባሽ። ጄሪ በጣም ትወደ ካራክተር ሆነች። ከዛ በቃ ተረሳ ያ ተረሳ። እኔ አሁን ይሄንን አላውቅም ነበር አውርተን ማለት ነው እና አይ አሪፍ ነው። ከባድ ነበር ማለት ከባድ ነው። አሁን ቀጣይ አንቺ ተጠይቂው። እሺ ጠይቂ። ወይ ጉሮሮዬ እየከረከረኝ ነው። ከበር ባለ የሚፈትንሽ ካራክተር ምን አይነት ካራክተር ነው? እኔ የሚፈትነኝ ካራክተር እኔ የሚፈትነኝ ካራክተር እንዴት ነው? እቺ እንደ ጄሪ አይነት ካራክተር በጣም ይፈትነኛል ብዬ አስባለሁ። ማለት የሆነ እኔ አሁን በተፈጥሮዬ ቶሎ ማውራት አልችልም። ማለት ምናምን የሚሉ አሉ አይደለም ሴቶች ምናምን አሉ አይደለም አለሽ አይደል ወይ? አዎ ነገረኛ ሴቶች ምናምን። ለምሳሌ እሱ ካራክተር ይከብደኛል ብዬ አስባለሁ። ግን ስሩ ፕሮሰስ ይመጣል ምንም ነገር ቢሆን ነው እና እሱ ካራክተር ትንሽ በቃ አዎ እና ይሄ እንዴት ነው ሆረር ነው ማለት ነው። ፈሪ ሆንኩ ልጅ ነኝ እና
ይመስለኛል። ግን እኔ እፈራለሁ ምናምንና ትንሽ የሚከብደኝ ይመስለኛል እየሰራሁት ማለት ነው። እየሰራሽ ነው የሚያስደነግጥሽ አይነት? አዎ። እሺ እሺ ይሄንም ሰፋ ያለ ማብራሪያ ይፈልጋል። ለአክቲንግ ምን ያህል መስዋዕትነት ከፍለሻል? በነገራችን ላይ ኢትዮጵያ ውስጥ ማለት ነው ለአክቲንግ መስዋዕትነት ያልከፈለ ሰው እንደዚህ በጣት የሚቆጠር ሰው ምናምን አለ ብዬ ራሱ ማሰብ ይከብደኛል። እውነት ለመናገር ማለት ፕሮሰሱ በጣም ያለፋ ነው ምናምና እስቲ እኔ እግዚአብሔር ይመስገን ያን ያህል ለፍቻለሁ ብዬ አልመስልም። ማለት ያን ያህል ለፍቻለሁ ብዬ እንዴት ነው ሰው በጣም ውጣ ውረድን አልፌያለሁ እዛ ሄጄ ተገፍቻለሁ ምናምን የሚል ሰው አለ በጣም ብዙ እና እኔ ግን እድል አለኝ ማለት እኔ አላውቅም ብቻ የዋዳን ካስት ስደረግ ቪክቶሪ የሚባል የአክቲንግ ትምህርት ቤት የተማርኩት እና የዋዳን ደራሲና ዳይሬክተር እዛ ዳይሬክቲንግ እና ድርሰት ታስተምራለች እና እዛ ትምህርት ቤት ገብቼ በ3ኛ ቀን ነው ካስት ተደረኩት። በ3ኛ ቀን ነው ካስት የተደረኩት እና በቃ ገባሽ አክቲንግ ውስጥ ገባሁ። ግን ኖርማል ትምህርት ቤቱን ወደ ትምህርት ቤቱ ለመምጣት ግን በቃ አክቲንግ ሲባል ማለት ነው ከትምህርት ቤቱ ምናምን የገባሽበት ማለት ነው ፓሽን ነበረሽ እሱን ለማሳካት የሄድሽበት ርቀት ነው። በቃ እንደዛ ነው እንጂ ግን ደግሞ አንድ እንዴት ነው ፋሚሊ ያስከፍቼ ነው የሄድኩት ማለት ፋዘር በጣም ትምህርቴ ላይ ፎከስ እንዳደርግ የሚፈልግ አይነት ሰው ነው ማለት በቃ ከትምህርት ውጭ ምንም አይነት ህይወት የለም ብሎ የሚያስብ ሰው ነው። ዩኒቨርሲቲ ገብቼ የሆነ ዲግሪ ጨርሼ ራሱ እዛው ማስተርስ ምናምን እያለ የሚያስጀምረኝ ነው የሚመስለኝ። በቃ በጣም እንድማር ይፈልጋል። እኔ ደግሞ ትምህርቱም እንዳለ ሆኖ ጎን ለጎን ማስኬድ የምፈልጋቸው ነገሮች ስላሉ በቃ ማለት ያው ህጉን ረግጬ አለፍ ባዘው በጣም ተከፍቶብኝ ነበር። ግን አሁን ምንም ማለት እንኳን ሄዳችን የሚልበት ቦታ ላይ ነው ቀምጪ ምናምን የመንግስት የወር ገቢ ጠብቄ አልኖርም። ገባሽ? እኔ እንደዚህ ይሄ እንዴት ነው የኖሩትን ህይወት እንዲመድገም አልፈልግም ነው በቃ ሁሉም ነገር ጊዜ ያለው። ግን አሁን እኔንም አንደርስታንድ ያደርገኛል የሆነ እንዴት ነው ላለማመን ምናምን ሊሆን ይችላል እንጂ ፕሮሞሽናውን ሰርቼ ቤት ብር ይዤ ሲሄድ ምናምን ነገር ከድሮ ተለውጧል። እኔ እርግጥ አሁን ከቤት ስወጣ በነገራችን ከቤት ስወጣ ነው እንጂ በስነ ስርዓት ቁጭ ብሎ አሁንማ ጭራሽ ኮንተንት ምናምን ስፈልጉ እንደው የማከረው የምርሽን ማርያም እንዲህ ለስራ እንደዚህ ለስራ እኔ ማርያም ኮንተንት አንደርስታንድ የማድረግ ቻንሳቸው ሶሻል ሚዲያው ምናምን አለ በቃ ከፍተኛ ነው። በቃ አሁንማ በስነ ስርዓት ይረዳኛል። እንዴት ነው አሁን ላይ ምንም እንትን የለም። ራሴን ችዬ እየኖርኩ ነው። ለነሱ እንግዲህ እኮ አንድ ሸክም ማቅለል ነው ገባሽ? እዛ ጋር ቢያንስ አንድ ሰው ቀርቦላችኋል እና እና ምንም ነገር የለም። ብቻ አክቲንግ ላይ ስገባ ማስከፋት የማልፈልገው ሰው አባቴን ነበረ። እሱ ማስከፍቼው ነው የመጣሁት። ግን አሁን አስደስተዋል። እግዚአብሔር ይመስገን ተደስተዋል እና ይቅርታ በጣም በዚያ በጣም አቶ ተረኪሲ አቶ ተረፈ ጊዜ እንደው በአጋጣሚ ይሄንን ቪዲዮ ካየኸው ይቅርታ አድርግላት። እሺ የመጨረሻ ጥያቄ ናት። በዚህ ጥያቄ መቼስ ምንም ነገር ላለመብላት ሞክራለሁ ከብርቱካን ውጭ። በስመ አብ ይሄ ደግሞ የሚያስበላው ግን ቤት ያስበላው። ምክንያቱም ሊያውቅ ስለሚችል። እስቲ ከተሆነ የፍቅር ጥያቄ ቀርቦልሽ ያውቃል ወይ? ከአምስት መመለስ ግን ከተዋናይ ከአንድ አክተር የፍቅር ጥያቄ ቀርቦልሽ ያውቃል? አረ ማለት እንደማለ ነው። እኔ እኮ ምዬ ተገዝቼ እንደዚህ ባይቻልም ነው ጌታ ነው ይቻላል። እመሬቴ ነው። ቆይ እስቲ ጥያቄውን መደባ ከአንድ ወንድ አክተር የፍቅር ጥያቄ ቀርቦልሽ ያውቃል ወይ? ከማን መመለስ ግዴታ አያውቅም። እኔ
እንዴ አብረን ነው እንዴ ተጠየቅነው? እኔ አንቺ ነሽ የምታስቀኝ ያሉኝ ነው። እኔ ተጠይቄያለሁ። ማለት እንዴ መሀል ላይ ነው ልጅ አለው ኖ ግዴታ ነው ታዲያ ሀቁን ለማወቅ ምን ማለት አለብሽ? ምክንያቱም እኔ እኮ እረስኝ ያለ ማርያም ነው እያልኩ ነው እኮ ሳወራኝ ነበር። ኧረ እኔ አያውቅም ምን አይነት አክተር የሲኒማ አክተር በቃ የትኛውም አክተር ሊሆን ይችላል። ሲጀመር ለምን ማማንዴ ሽሙ እኮ በጣም ነው ያምሻል ነው ድንቹ ቢሆን ግማሽ ድንች ግማሽ ታርግልሽ ይሻለኛል። እሺ በርበሬ ከምትይ በርበሬ ይሻለኛል። እና ምንድን ናት እቺ ሲጠበስ እንዴ ዩስቲ ሲጠበስ እና ቺፕስ አድርጌ ነው ታለሽ ደፋር ሲጠበስ ነው ገጣምች ዱቄት ደግሞ ዱቄት ምን ሲሆን እንጀራ ወይ ደግሞ ዳቦ ሲሆን ነው የምወጣው። ማር ደግሞ ይሄ ፍሌቨር የለም መርቲ ነው እሱ ይሻለኛል። ይሄ ናቹራል ማር ጭራሽ ደስ ይላል። ያው በመጀመሪያ እኔ ተቀጥቼ መጨረሻው ደግሞ እሷ ተቀባ ያቺው ከተወል እንዴት ነው ተለጠፈብኝ ጋር ነው እሺ አንቺ ዝም በይ እና ተመልካቾቻችን ጥያቄያችን አልቀዋል። የነበረኝ ጊዜ ይህንን ይመስላል። ቀጣይ ደግሞ እንድጠይቅላችሁ የምትፈልጉት ጥያቄ ካለ ጭራሽ በዩቲዩብ ነው እንደዚህ አይነት ጥያቄ የምታቀርቡላችሁ የኔ ቆንጆ። እሱም ቀጣይ ደግሞ እንዳቀርብላችሁ የምትፈልጉት ሰው ካለ አታስፈልጊ ማለት ጊዜ የምትሻለቅ ሰው ካለ ኮሜንት ላይ አስቀምጡልኝ እና ደግሞ ማወቅ የምትፈልጉትን ከነሱ ላይ ፍንትም ጥያቄ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። ከሌን እንደዚህ ጠይቂልን ከሌን እንደዚህ ጠይቂልን ማለት ትችላላችሁ። ያቀረብኳችሁ ሰዓት የእናንተን ጥያቄ እጠይቃችኋለሁ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ እንወዳችኋለን። ባይ